እንኳን ወደ የትምይት ቻናል በሰላም መጣችሁ። በዚህ ቪዲዮ ሙምባይ ላይ ያሉ ሁለት ትልልቅ ማርኬቶች ሎካል ማርኬቶች እንሄዳለን። መቅረት የሌለባችሁ ሙምባይ ከመጣችሁ እነዚህ ማየት አለባችሁ። የመጀመሪያው የምታዩት ቪዲዮ ላይ ኩላባ ማርኬት ይባላል። አብዛኛው አበሻ የሻንጣም ነጋዴ ኢምፖርተሮችን በብዛት መጥተው እዚህ አካባቢ ነው አልጋም የሚይዙት። ከዛን ኤቭሪቲንግ ሁሉም አማራጮች እዚህ አሉ። የኩላባ ማርኬት በመንገድ ሱቆች በጣም የተሞሉ ናቸው። ዘመናዊ እቃዎችም፣ ኤሌክትሮኒክስ አክሰሰሪ፣ እንደገና የአካባቢው ምርቶች፣ የህንድ ምርቶች፣ ልብሶች በሙሉ የተሞሉ ናቸው። እንግዲህ እንደምታዩት ነው። ከኢትዮጵያ በሻንጣ ስራ የምትመጡ ሰዎች ወይንም ደግሞ ኢምፖርት ለማድረግ ለመነጋገር የምትመጡ ሰዎች እዚህ ጋራ ያሉትን በሙሉ ሱቆች ማግኘት መናገር በጣም ጠቃሚ ነው ብዬ አስባለሁ። እንደምታያቸው ዋጋቸው ራሱ በጣም ቺፕ ናቸው። እንግዲህ ቪዲዮውን አብረን እያያችሁ እንቀጥላለን። እዚህ ሙምባይ ላይ ብዙም ሌባ የለም። ነገር ግን ይሄኛው ማርኬት አሁን እኔ በጠዋት ስለቀረጽኩኝ እንደምታዩት አንዳንዶቹ ሱቆች እንደውም አልተከፈቱም፣ ግን በጣም ግርግር የሚበዛበት ነው። በጣም ብዙ ሰው ይበዛበታል። ይሄኛው ሱቆች፣ መነጽር መሸጫዎች፣ ልብስ መሸጫዎች፣ እያንዳንዱ ሁሉም ነገር ወደ ውጭ ያወጡታል እና በጣም ግርግር ይሆናል። ማታ ላይ ምናምን በተለይ ከሰዓት በኋላ ጀምሮ በቃ መንገድ ላይ ለመተላለፍ በጣም ክራውድድ ነው የሚሆነው። እዚህ ጋር ማክዶናልድ አለ። ምሳችሁን መብላት ከፈለጋችሁ የማክዶናልድ በርገር ኩቺ ዮታሄ ያላችሁ ገብታችሁ መውጣት ነው። እንግዲህ ያ እንደምታዩት ፈታ በሉ እንግዲህ ቪዲዮን እያያችሁ ከዛ ሰብስክራይብ፣ ሼር በማድረግ ደግሞ የህንድ ጉዞዎችንም ደግሞ ለማየት ህንድ ስትሄዱ ማድረግ አለብን የሚሉትን ነገሮች በሙሉ ለመከታተል ቪዲዮዎችን ላይክ ማድረግ እንዳትረሱ። ያሉትን ሌሎችም ሎካል ማርኬቶች መሄድ ያለባችሁ በሙሉ ፖስት አደርጋቸዋለሁ። እንግዲህ አብረን እንከታተል። የዩቲዩብ ቭሎግ ልጀምር ስለሆነ እንግዲህ ካሁን በኋላ የምቀርጻቸውን ቪዲዮዎች በሙሉ በየቀኑ ፖስት ስለማደርግላችሁ ባካችሁ ሼር፣ ሰብስክራይብ እንዳይረሳ። እኔ እህታችሁ የወላችሁ ተነስቼ ስልኬን አንስቼ ሞራሉ መጥቶልኝ ጀምሬያለሁ። እናንተ ደግሞ እንደማታሳፍሩኝ እርግጠኛ ነኝ። አመሰግናለሁ። እንግዲህ ዩቲዩብ ቭሎግ አይታችኋል። የዚህን ሳምንት ጃኒና ማን ነው አቤል አስራት ኦሬዲ ቶፕ 10 ገብተዋል የአፍሪካ። እንግዲህ እኔ ደግሞ እህታችሁ ቶፕ 10 እንደነሱ ለመግባት ነው የመጨረሻው ህልሜ። እንደምታስገቡኝ ደግሞ አልጠራጠርም። እነሱን እያየሁኝ እኔ አልሰንፍም፣ ያጠነክሩኛል እንዴ። ስለዚህ እናንተ ደግሞ እንደማታሳፍሩኝ አመሰግናለሁ። ቴንክ ዩ ጋይስ። ሌላኛው ትልቅ ማርኬት ደግሞ አሁን እየጀመርኩኝ ያለሁት ነው። ማኒሽ ማርኬት ይባላል። እንግዲህ እዩት በደንብ ሂጂ ወደፊት ቶሎ ሂጂ። እኔ እየቀረጽኩኝ ስለሆነ ነው። Is main suit? Yeah. I'll come. እዚህ ጋር እንግሊዝኛዬን ምናምን ዶንት ማይንድ። እሺ እነሱ መስማት የሚፈልጉት ወርድ ብቻ ነው የምትናገሩት እንጂ ግራመር ምናምን ስታበዙ አይሰማችሁ። ስለዚህ የምትፈልጉትን ነገር ብቻ ነው የምትጠይቁት። እነሱ መስማት ያለባቸውን ብቻ። This is chiffon. Everything price same. Wholesale. How much per meter? 300.
ይሄ ዝም በሉት ሞላጫ ሌባ ነው። ቆሜ ስላልተከራከርኩት ነው እንጂ 6 ሜትር 300 ብር ነው የሚሸጠው። 300 ሩፒ በእነሱ 300 350። በጣም ቆንጆ ነው። ዘመናዊ ፋሽን ነው ከተባለ 400 ብር። Sorry. ስኩተር መሸጫ አይደል ያሉሽ? እንዴ ገና ከሆኑ ምንድን ነው ያደረግሽው? ጫማሽ ነው። ደውይላቸው አምሾ ተንቀሳቅሰዋል። ደውይላቸው። ከነማን ጋር ነች እኮ? ከነማን ጋር ነች? ኧረ በእግዚአብሔር እኔ አንቺን ላገናኝሽ እንጂ መለሳለሁ እኮ። የምፈልገውን ነገር አይቼ እየዘለልኩ ነው። የደወልሽላት ነው እንዴ? በማታ ደግሞ ኩላባ ማርኬት እቺን ትመስላለች። እንግዲህ ደግሞ የማታውንም አክቹሊ እስከ ምሽቱ 5 ሰዓት 4 ሰዓት ከምናምን ድረስ ይቆያሉ አብዛኞቹ። ልክ 4 ሰዓት ምናምን ሲል መዝጋት የሚጀምሩ ሱቆች አሉ። ይሄንን ቪዲዮ ስወስድ ስንት ሰዓት እንደሆነ ቱ ቢያውነስት አላስታውስም፣ ግን በቃ ማታ 4 ሰዓት ላይ ምናምን መዝጋት ይጀምራሉ አንዳንዶቹ ሱቆች። አንዳንዶቹ ሱቆች እስከ 5 ሰዓት ይቆያሉ። ሙቀት ስለሆነ አብዛኛው ጊዜ ጠዋት በጊዜ አይከፍቱም። እስከ ጠዋቱ 5 ሰዓት ምናምን ድረስ 5 ሰዓት 4 ሰዓት ተኩል ድረስ ገና መክፈት የሚጀምሩት በዛ ሰዓት ነው። ማታ ደግሞ እስከ ምሽቱ 4 ሰዓት ድረስ 5 ሰዓት ድረስ ይቆያሉ ማለት ነው። እንግዲህ እዛ ቦሌ 22 ተሰቅሎ የምታያቸው ቦርሳዎች በሙሉ እዚህ በ300 ብር በ400 ብር ትገዙትና ኢትዮጵያ መፖሸር ነው። እንግዲህ ህንድ የምትመጡ ሰዎች እነዚህ ቦታዎች ላይ በቃ ማንዳቶሪ ግዴታ ከዚህ ስለሆነ እቃ የሚገዛ ይህንን ቦታ ማወቅ አለባችሁ። እኚህ የምታዩቸው ሱቆች በሙሉ በመደዳ ከላይ ፎቅ ወደ እስከ 7 ምናምን ድረስ ያላቸው አሉ። አልጋ ናቸው እንዳለ። ከስር ያለው ግራውንዱ በሙሉ እስከ 1ኛ ፎቅ ወይ 2ኛ ፎቅ ድረስ አንዳንዶቹ እንደ ዌራውስ የሚጠቀሙታል ሱቆች ናቸው። ከዛ በኋላ ደግሞ ያሉት በቃ እንዳለ ወደ ላይ ፎቁ አልጋ ነው። ሰው እዚህ ጋር ነጋዴዎች ምናምን ይመጡና እዚሁ ያድራሉ። ከዛ ከስር እቃ እየገዙ እዚሁ ነው የሚያግሩት ነው የምላችሁ።
400 देगा। Sorry. Hello, beta. እዛ ከፊት ለፊት የምታዩት ሆቴል ኮዝዌ የሚባለው በጣም ቆንጆ ሆቴል ነው። እዛ ሆቴል ማረፍ ትችላላችሁ። ንጹህ ነው አልጋቸው። እዛ አፖሎ የሚባልም ገስት ሃውስ አለ። ገብታችሁ እነሱ ሱቆች ማረፍ ጥሩ ነው። መጣችሁ ደግሞ ሙምባይ ላይ ከደረሳችሁ ይህንን ትልቅ ታጅ መሀል ሆቴል ሳታዩት የከተማው ቅርስ ነው። ይህን ሳታዩት አትመለሱም። ከዛ ደግሞ ጌት ዌይ ኦፍ ኢንዲያ የሚባለው ደግሞ ድልድዩ ከፊት ለፊት የኢንዲያ ጌቶች የኢንዲያ ጌት መግቢያ አንደኛው ይሄኛው ነው። ጌት ዌይ ኦፍ ኢንዲያ ፊት ለፊት ከሆቴሉ ፊት ለፊት ነው። ሆቴል ሙምባይ የሚለው ፊልም ካያችሁት ይሄኛው ሆቴል ነው የተሰራበት። እንግዲህ ሙምባይ የቱሪስት መስህብ ደረጃ የሚመደበው አንደኛው ይሄ ነው። ይህንን ሳታዩ አትመለሱም። ይሄኛው ማለት በጣም ቅርብ ነው ለኩላባ ማርኬት። ኩላባ ሎካል ማርኬት አሁን እየሄድኩኝ ያለሁት ቀጥታ ወደ ሆቴሌ ስለሆነ እግረኛ መንገድ እንጠብቃችሁ ቀጥ ብላችሁ ስትሄዱ ቅርብ ነው። ላይክ ሞስት ፕሮባብሊ 7 ደቂቃ ምናምን ቢሆን ነው። እኔ ቀስ እያልኩኝ ስለምራመድ ነው እንጂ መንገዶቹን በጣም ይሄ ቆሻሻ ምናምን አይደለም። ግን የሚሸት ምናምን ቦታ አለ። ሌላ ያልነገርኳችሁ ነገር ማርኬቶቹ ላይ በተለይ ማኒሽ ማርኬት አፍንጫችሁን ያዝ አድርጋችሁ የምታልፏቸው መንገዶች አሉ። ያው እንግዲህ ገንዘቡ ስለሚያጓጓ ምንም አይደረግም። ፋይሉ እንግዲህ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ከዛ ደግሞ ለሰዎች ቪዲዮችን ሼር አድርጉላቸው። ወደ ህንድ የሚመጡ ግን ከየት መጀመር እንዳለባቸው ለማያውቁ ሁሉም ሰው ከዚህ ነው የሚገዛው። ስለዚህ ሰው ማያስፈልጋችሁን ይዟችሁ ይመጣ። ቀጥታ መጥታችሁ እዚህ መግዛት ነው። አንድ ጊዜ ወይ 2 ሆናችሁ ከመጣችሁ በቃ በልታችሁት ነው የምትሄዱት። ይሄ ወደ ሆቴል እየሄድ ነው። እዚህ ጋር ደግሞ ቸርች አይቼ ገርሞኝ ነው። የኩላባ ያለ ቤተ ክርስቲያን አይቼ ነው። ቀጥታ ይችኛውን መንገድ ይዛችሁ ስትመለሱ ቀጥታ የማርኬቱ መጀመሪያ ጠዋት የጀመርንበትን ቪዲዮን የጀመርኩበት ቦታ ላይ ነው የምንመለሰው። ስለዚህ በጣም ቅርብ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ አደራችሁን።